ቢላሂ አለይክ በአላህ ይሁንባችሁና አንድ ጥያቄ ልጠይቃችሁ። እኛ ለዲናችን ካልታገልን ለእምነታችን ካልተነሳሳን እርስ እርስ ካልተደጋገፍን ማን ነው የሚደግፈን? ቆይ እስልምና እንዲጠፋ እስልምና እንዲንቋሽሽ ዛሬ ላይ እኮ ስንት ሰው እየታገለ ነው። ወላኪን ግን እኛ እርስ በእርስ እንቃወማለን። ሱብሃንአላህ አንድ ዳዒ የሆነ ስተት ካለበት ሁሉም ተንስቶ ይሰድበዋል። እንዴ አላህ ምንድነው ያለው? ኩሉ በኒ አደም ኸጣ፣ ሁሉም የአደም ልጅ የተሳሳተ ነው አለ። ወላኪን ስተቱን አምኖ ወደ አላህ የተመለሰ በላጩ ሰው ያ ነው አለ። ሱብሃንአላህ ወንድሞቼ ቢላሂ አለይክ በአላህ ይሁንብን። እተቁላህ ብንፍራ ለዲናችን እንታገለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እናትና አባቶቼ ወንድምና እህቶቼ እንዲሁም ጓደኞቼ ዛሬ ወደ እናንተ ለማድረስ የወደድኩት ኹጥባ ስለ እስልምና ታላቅነት ይሆናል። ይህ እምነት አላህ ለኛ የሰጠን ትልቁ ኒዕማ ነው። አላህ ዘንድ ሌላ እምነት ተቀባይነት የማይገኝለት ይህ እምነት ብቻ ተቀባይነት የሚገኝለት እምነት ይህ የእስልምና እምነት ነው። ስለዚህም ይህችን እምነት አጥብቆ ያዘ ሰው በእርግጥም ነፃ ወጣ፣ ከሷም ያፈነገጠ ሰው ከሰረ። ለዚህም ሲባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ተረክቱ ፊኩም ማ ኢን ተመሰክቱም ቢሂ ለን ተضሉ። ከኔ በኋላ ለእናንተ ሁለት ነገሮችን ትቼላችሁ ሄጃለሁ፣ አጥብቃችሁ ከያዛችሁት የማትጠሙበት ኪታብ አላህ ወሱነቲህ፣ የአላህ መጽሐፍ ቁርአንና የኔ ሱና። ውድ እናትና አባቶቼ፣ እህትና ወንድሞቼ እንዲሁም ጓደኞቼ እስልምና ብርሃን ነው። ቁርአንን መቅራት ብርሃን ነው። ሰላትን መስገድ ብርሃን ነው። ስለዚህም ከራሴ ጀምሮ እናንተንም የብርሃን ባለቤቶች እንድትሆኑ እመክራለሁ። አላ ሰሊ ወሰሊሙ ዐለል ሐቢቢል በሺር ወነዚር ፈኢነ አላህ አመረኩም ቢሃዛ ሐይሱ ቃል ኢነ አላህ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. اللهم أصلح أحوال المسلمين واجمع كلمتهم على الحق وانصرهم على من عاداهم. اللهم انصر المستضعفين في كل مكان. اللهم انصر المستضعفين في كل مكان. اللهم انصر المستضعفين في كل مكان. عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون. በአጭር ደቂቃ ውስጥ በጣም ብዙ አንኳር ሐሳቦችን አንስቷል። በተለይ እስላምን አጥብቀን መያዝ እንዳለብንና እስላም ብርሃን እንደሆነ ከእስላም ውጭ ያሉ መንገዶች ጥመት እንደሆኑ ብቸኛውና ተቀባይነት አላህ ዘንድ ያለው እምነት እስላም መሆኑን በደንብ አድርጎ ገልጾልናል ማለት ነው ኸጢባችን። አላህ ሱብሓነሁ ወተዓላ ከምንጠብቀውና ከምናስበው በላይ ትልቅ ደረጃ ደርሶ አይናችንን በኢስላም እነዚህ ጮራዎች አላህ እንዲያረጋልን አላህን እንማጸናለን።